ሰላም ሰላም እንዴት ናችሁ ፋሚሊዎች አላችሁ ወይ? ዛሬ እንግዲህ በዚህ ቪዲዮ የምናወራው ስለ እንግሊዝ ፕሪሚየር ሊግ ነው የምናወራው ማለት ነው። ሁላችንም እንግዲህ እንደምናውቀው አንድ ህግ ወጥቷል ማለት ነው። እሱም እንግዲህ ከግብ ጠባቂ ጋር የተያዘ አንድ ህግ ወጥቷል ማለት ነው። እሱም ደግሞ ግብ ጠባቂው እንግዲህ የሰዓት ወይም ደግሞ እረፍት ለመውሰድ እንግዲህ ተጎድቻለሁ የሚል ተቀምጦ እንግዲህ የተለያየ ቡድኑ እንግዲህ ከአሰልጣኝ ጋር እንዲነጋገር የሚያደርግ ነገር እንደሚሰራ ይታወሳል ማለት ነው። እሱንና ሌሎችን ጉዳይ የምናወራበት ነው ዛሬ የሚሆነው እንግዲህ ማለት ነው። አንድ ህግ ወጥቷል። እሱም ግብ ጠባቂ እንደ ሙከራ ሊሞከር ነው ማለት ነው በ2027 እንግዲህ ይህ ሙከራ እንግዲህ ከተሳካ እንደ ዓለም ዋንጫ ወይም ደግሞ እንደ ተለያዩ ክለቦች ላይ ወይም ደግሞ የተለያዩ ውድድሮች ላይ እንግዲህ እንደሚሞከር ይጠበቃል ማለት ነው። ይህ ሙከራ እንግዲህ በግብ ጠባቂ ላይ ይሞከራል ማለት ነው። ስኬታማ ሆኖ ከተጠናቀቀ ደግሞ እንደ የተለያዩ ውድድሮች ላይ የሚሞከር ነው የሚሆነው ማለት ነው። ቻናላችንን አዲስ የሆናችሁ እንግዲህ ሰብስክራይብ እንዲሁም ላይክ ማድረግ እንዳደረሱ ማለት ነው። በዚህ እንግዲህ በእንግሊዝ ፕሪሚየር ሊግ በጣም የሚጠበቁ ጨዋታዎች እንግዲህ አሉ። በሊቨርፑል እንግዲህ በወዳጅነት ጨዋታ ማሸነፍ ችሏል ማለት ነው። አምና አርሰናል ቻምፒዮንስ በልቷል ማለት ነው። እንግሊዝ ፕሪሚየር ሊግን አንስቷል አምና ማለት ነው አርሰናል በጣም የሚገርመው ነገር ደግሞ አርሰናል በአምና በጣም ምርጥ ስብስብ ከክሪስታል ፓላስ እንግዲህ ኢዜን አምጥቶ ነበረ። እንዲሁም የተለያዩ ተጫዋቾችን አምጥቶ እንግዲህ ስብስቡን አጠናክሮ እንግዲህ እንግሊዝ ፕሪሚየር ሊግን እንዳሳካ እናስታውሳለን ማለት ነው። አምና በጣም አርሰናል ምርጥ ስብስብ ነበረው። እነ ቪክቶር ጆኬሬስን የተለያዩ ተጫዋቾችን ሳካን ምርጥ አቋም ላይ ነበሩ። የተለያዩ እንኳን ቢጎዱ እንኳን አቋማቸው አሪፍ እንደነበረ እናስታውሳለን ማለት ነው። ነገር ግን በዚህ ዘንድሮ እንግዲህ የእንግሊዝ ፕሪሚየር ሊግ ማን ይበላል የሚለው እንግዲህ ከአሁን ተጠባቂ አድርጎታል ማለት ነው። ምክንያቱም እንግዲህ እነ ሊቨርፑል፣ ቼልሲ እንዲሁም ማን ሲቲ እንግዲህ አምና እንግዲህ ማንቸስተር ሲቲ እንደተሸነፈ በጣም ብርቱ ፉክክር እያደረገ እንደነበር እናስታውሳለን። በጣም ደካማ እንቅስቃሴ ያደረገ ተብሎ የሚጠበቀው ሊቨርፑል ነው። እንግዲህ ሊቨርፑል ካቻምና እንግዲህ እንደበላ እናስታውሳለን። እንግሊዝ ፕሪሚየር ሊግን በልተዋል ማለት ነው። ነገር ግን አሰልጣኝ አርነ ስሎት እንግዲህ እየተመራ የሚገኝ የነበረው እንግዲህ ዋንጫ አለማሳካት አልቻለም። እንዲሁም ደግሞ በጣም ዝቅተኛ የሆነ ውጤት ነው ያስመዘገበው ማለት እንችላለን። እንደውም መሐመድ ሳላህ እንግዲህ በዚህ ምክንያት በአሰልጣኙ ጋር አለመስማማት ተከትሎ እንግዲህ እንደለቀቀ እናስታውሳለን ክለቡንና እንግዲህ በዚህ ዘንድሮ እንግዲህ ማን ያሸንፋል እንግሊዝ ፕሪሚየር ሊግ የሚለው እንግዲህ ይጠበቃል። ከነሱ መካከል እንግዲህ ቅድመ ግምት የሚሰጣቸው እንግዲህ እነ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ እንዲሁም አርሰናል እና የተለያዩ ክለቦች ናቸው ማለት ነው። ኒውካስል ዩናይትድ በተመለከተ ትንሽ እናወራና ኒውካስል ዩናይትድ እንግዲህ አሰልጣኝ ሃውዲን እንግዲህ አሰናብቷል ማለት ነው። ኤዲ ሃውዲ እንግዲህ አሰናበቱ በወዳጅነት ጨዋታ 4-0 የተሸነፉት። የሚገርም ነገር በዚህ ምክንያት እንግዲህ ከተሸነፉ በኋላ እንግዲህ በወዳጅነት ጨዋታ ከተሸነፉ በኋላ በራሳቸው ፍቃድ እንግዲህ ስራቸውን ለቀዋሉ ማለት ነው። ከለቀቁ በኋላ እንግዲህ የአልሂላሉ አሰልጣኝ እንግዲህ አልሂላል ሲያሰለጥኑት የነበሩ አሰልጣኝ እንግዲህ ቶማስ እንግዲህ ወደ ኒውካስል ዩናይትድ እንግዲህ ለማውጣት እንግዲህ እንደተስማሙ እየተነገረ ይገኛል ማለት ነው። ይህ እንግዲህ ኒውካስል ዩናይትድ የሚረከበው አሰልጣኝ እንግዲህ በ26 ዓመቱ ነው ጨዋታን ያቆመው የተባለ ይገኛል ማለት ነው። በ26 ዓመቱ እንግዲህ እግር ኳስን መጫወት አቆሞ ነበረ። ከዛ በኋላ እንግዲህ ወደ አሰልጣኝነት ነው የገባው። ከዛ ገባ በኋላ ደግሞ አልሂላልን እንግዲህ የተለያዩ ነገሮች እንዲሁም ደግሞ የተለያየ ዋንጫዎችን ከአልሂላል ጋር አሳክቷል ማለት ነው። በአሰልጣኝነት ጊዜው እንግዲህ ስኬታማ ነው ማለት እንችላለን። አሪፍ ዲያኔኩም ደካማ ሽንፈቶች የሉበትም። ነገር ግን ወደ እንግሊዝ ፕሪሚየር ሊግ ለማምጣት እንግዲህ የተለያዩ ነገሮች ያስፈልጉታል። ከነሱ መካከል እንግዲህ ተጫዋቾች ላይ ማስፈረም ነው ማለት ነው። አሰልጣኙ እንግዲህ ከኒውካስል ሃውዲ እንግዲህ የተለያዩ ተጫዋቾች እንግዲህ ሄዶባቸዋል። ከነሱ መካከል እንግዲህ አሌክሳንደር ኢሳክ ሄዶበታል። እንዲሁም ደግሞ ብሩኖ ጉማሬሽ እንግዲህ ወደ አርሰናል ለመሄድ እንግዲህ አሁን እንደተስማሙ የተነገረ ይገኛል። ከዛ በኋላ ነው እንግዲህ በወዳጅነት ጨዋታ ከተሸነፉ በኋላ ነው እንግዲህ ራሳቸውን በገዛ ፈቃዳቸው እንግዲህ ስራቸውን የለቀቁት ማለት ነው። ከዛ እንግዲህ ኒውካስል ዩናይትድ አሁን የአልሂላልን አሰልጣኝ እንግዲህ ወደ ኒውካስል ዩናይትድ ለማምጣት እንግዲህ ተስማምቷል እየተባለ ይገኛል ማለት ነው። ወደዚህ ከመጣ እንግዲህ
ኒውካስል ዩናይትድ ዋናው ስራቸው የሚሆነው እንግዲህ ተፎካካሪ ለማድረግ ነው ማለት ነው። የእነኛ አሰልጣኝ እንግዲህ አልሂላልን ሲያሰለጥኑ ዋንጫዎችን ማሳካት የቻሉ አሰልጣኝ ናቸው። በ26 ዓመታቸው እንግዲህ ዋንጫን እግር ኳስን ካቆሙ በኋላ እንግዲህ አሪፍ እንቅስቃሴ ወይም ደግሞ አሪፍ አሰልጣኝነት ወደ አሰልጣኝነት ሙያ ከገቡ በኋላ እንግዲህ ምርጥ እንቅስቃሴ ወይም ደግሞ ምርጥ አሰልጣኝነት ማድረግ እየቻሉ አሰልጣኝ ናቸው ማለት ነው። በአሰልጣኝነት ዘመናቸው ምርጥ የነበረ ጊዜ ነው ያሳለፉት።